ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንኳን አደረሳችሁ ለቅዱስ ገብርኤል ወርሃዊ ክብረ በዓል መታሰቢያው። ረድኤቱ በረከቱ አይለየን። ሀገራችንን ኢትዮጵያን ሰላም፣ ፍቅር፣ አንድነት ያምጣልን። እውነት ስደት፣ ስቃይ፣ መከራ፣ ሐዘን፣ ፍራቻ፣ ጥላቻ፣ ዘረኝነት ሀገራችን ያጥፋልን። አንድነትን ያምጣልን። ድሮ እንደነበርን እንዳደግንበት ያንን የበፊቱን ፍቅር ይመልስልን። እርኩስ መንፈስ ከሀገራችን ያጥፋልን እላለሁኝ። አብሳሪ ቅዱስ ገብርኤል ከስደት ወደ ሀገራችን በሰላም ይመልሰን። ወጥቶ ከመቅረት ይሰውረን። ከሚፈታተነን ሁሉ ያድነን። የሰዎቻችንን ሆዳቸውን ያራራልን። በሰላም ለሀገራችን ያብቃን። ወዳችኋለሁ። በድጋሚ እንኳን አደረሳችሁ ብያለሁ። እኔ አርሴማይቱ ነኝ ማለት ነው። ታችሁ ዩቲዩቤን አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማለት እንረዳዳ፣ እርስ በርስ ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ፣ አበረታቱኝ። ማለት ሀሳብ አስተያየት ሲጻፍልኝ በዛ የማስተካክለው ነገር ካለ አስተካክላለሁ ማለት ነው። እና ዛሬ የዳቦ ጸዲቅ ቆርሻለሁ። እዛ ጋር ደግሞ ቪታሚን ሲ ነው። ያው እንደ ብርቱካን ግን ቪታሚን ሲ እንትን እያለ ብርቱካን ጭማቂ ነው። በቃ ይህን ይመስላል። እግዚአብሔር ይመስገን ለዚች ቀን ላደረሰን። ደግሞ እስኪያ ከኋላ ማሽን ጨዋል ሻማም አብርቻለሁ። እንግዲህ እሱ ቅዱስ ገብርኤል ሁላችንንም የልባችንን መሻት ይሙላልን። ከኃጢአት በስተቀር የልባችንን መሻት ይሙላልን። ሰላም ለሀገራችን ለቤታችን ያብቃን። ወጥቶ ከመቅረት ይሰውረን። ስንቶቹ ወገኖቻችን በስደት እየቀሩ ነውና እግዚአብሔር ስደት በቃችሁ ብሎ በሀገራችን ላይ ሀገራችንም ገብተን ሰርተን እንድንለወጥ ባለን ነገር እንድንበረታታ እንድንሰራ ያድርገን። እሱ ፈቃድ ይሁን። ረድኤት በረከት ያወርድልን። በቃ መፈናቀል፣ ጦርነትን ሀገራችንን ሰላም ያድርግልን እና ብዬ የማስበው። ከዛ በተረፈ ላይክ ሼር እያደረጋችሁ አበረታቱኝ። እኔታችሁ የመዳም ቅመም ነኝ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የእርስ በራሳችንን እንደጋገፍ። ያው ዩቲዩብ ያደክማል፣ ከስራ ጋር በጣም ነው የሚያደክመው። ያው በቤታችን በራሳችን ቢሆን ኢንጆይ እያደረግን ነው፣ ግን ይሄ ኢንጆይ ሳይሆን ፈተና አለው ማለት ነው። ግን ደግሞ ያው ምንም ማድረግ አይቻልም። መታገስ ዋጋ አለው። ለሁሉም ነገር ትዕግስት ጠቃሚ ነውና ኑ ብሉ፣ ዳቦ ያዙ፣ ጸበል ጠልቅ ቅመሱ። እንግዲህ ሁላችንም ከፈተና ሁሉ ነገር ይጠብቀን ቅዱስ ገብርኤል። በያለንበት ረድኤቱ በረከቱ አይለየን። ሀገራችንን ኢትዮጵያን ሰላም ያድርግልን። እኔ ሁሌ የምለው ሰላም ነው። በቃ ሰላም ካለ ሁሉ ነገር አለ። ሰላም ሲኖር ረሃብ፣ ስደት፣ መሰቃየት ይቆማል። እርስ በርስ ፍቅር ይኖራል። ፍቅር ሲኖር ረድኤት በረከት አለ። ፍቅር ከሌለ ግን ረድኤት በረከት የለም። በቃ ሁሉ ነገር ይርቃል። በፍቅር ግን ሁሉ ነገር ይቀርባል። ሰውም ይቀርባል፣ እግዚአብሔርም መላእክታቶችም ይቀርባሉ። በቤታችን ረድኤት በረከት ይሞላል። አሁንም ረድኤት በረከት ይሞላልን። ቅዱስ ገብርኤል ሀገራችንን ሰላም ያድርግልን። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ታስታርቀን፣ ይቅር ይበለን። የኃጢአታችን ብዛት ነውና ሀገራችን እንደዚህ ያደረጋት። እንግዲህ ይቅር ይበለን። ይቅር ባይ አባት፣ ይቅር ባይ ፈጣሪ ነውና ይቅር ይበለን። ተሰብየን መስሉ እና ወዳችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ሴት እየተኝታለች ቀስ እያልኩ ማራችሁ ማለት ነው። ያው ለመግባት ያክል ነው እና ሴት እየተኛች ቀስ እያልኩ ነው። ቀናችሁ የተባረከ የተቀደሰ ጥሩ ነገር የምትሰሙበት ጥሩ ነገር የምታገኙበት ቀን ዕለተ
ሮብ ይሁንላችሁ። ዛሬ ጥቅምት 19 ጥቅምት እያለቀ እና መልካም ቀን መልካም ስራ። ወዳችኋለሁ ውድ የሀገሬ ልጆች። ቻው፣ ሰላም ዋሉልኝ። ባይ ባይ። ግን ላይክ ሼር የምትለውን ነገር እንዳትረሱ። ላይክ እያደረጋችሁ አበረታቱን። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ወዳችኋለሁ። ሰላም ዋሉልኝ። ባይ ባይ።